ፕሮግራማችሁ ሁሉ አዲስ እንደቀጠለ ነው። ውድ አድማጮቻችን በተከታይነት ደግሞ ከተያዙት መረጃዎች መካከል ወደ አንዱ እንለፍ። ስዩሜ እሺ፣ ያው ቀደም ሲል እንዳስተዋወቅ ነው አሁን የክሪስማስ ወይም እንደሚፈለረንጆቹ የገና ወቅት ሰሞን ላይ ነው። ከነገ በስቲያ ነው አይደለ? ክሪስማስ በፈረንጆቹ በ25 ዛሬ 23 ነው። ዛሬ 23 ነው። ከነገ በስቲያ እንግዲህ ክሪስማስን ያከብራሉ። ያው እኛም ደግሞ በተለይ በ80ዎቹ መጨረሻና 90ዎቹ ላይ በአብዛኛው እንደምታውቁት ሆም አሎንን እንደ ልጅነት ትውስታ እናየዋለን አይደለ? ብዙ ጊዜ እንግዲህ በታላቅ ፊልም እንደዚሁም ደግሞ በቪኤችኤስም ሊሆን ይችላል። ከዛም ውጭ ደግሞ በሲዲ እርግጠኛ አይደለሁም፣ እኔ በቪኤችኤስ ስለሆነ ማስታወሰው ብዬ ነው። ትውስታ ነው፣ የብዙዎች ትዝታ ነው እና በየአመቱ ደግሞ እንደዚሁ ራሳቸውም የውጭ ዜጎቹም ፈረንጆቹም በተለያየ መልኩ ሽፋን ይሰጡታል፣ ዜናም ይሸፍኑለታል። እንግዲህ ርዕስ እየፈጠሩ ባለፈው ከተወሰነ ጊዜ በፊት 30ኛ ዓመቱ ተከብሮ ነበር ነው። ከ5 ዓመት በፊት 30ኛ ዓመቱ ተከብሮ ነበር። እዛኔ አዘጋጁ ሀሳብ ሰጥተው ነበረ። ከዛ ከ2 ዓመት ወር ከ3 ዓመት በኋላም እንደዚሁ ዶናልድ ትራምፕ አስተያየት ሰጡ። ዘንድሮ ሎስ አንጀለስ ላይ በተዘጋጀ የፊልም ፌስቲቫል ላይ እንደዚሁ ደግሞ የፊልሙ ዳይሬክተር ሀሳብ ሰጥተዋል። ምክንያቱም እሳቸው ዶናልድ ትራምፕ በግድ ካልገባሁ ብለው ነው ሆቴላቸው እንዲቀረጽ የተደረገው የሚል ነው። በነገራችን ላይ ሆቴሉ የእሳቸው ነው። ሆም አሎን ላይ ያለው ፓርት 2 ላይ የሚገኘው ሆም አሎን 2 ላይ የሚገኘው ሆቴል አብዛኛው ቀረጻው የተከናወነበት በእሳቸው ሆቴል ውስጥ ነው። እዚህ ሆቴል መጠቀም ትችላላችሁ፣ ችግር የለውም። ነገር ግን ፊልሙ ላይ እኔ መተውን ከሆነ የሚል ነገር እንደ መደራደሪያ እንዳቀረቡ ነበረ የተነገረው። እስቲ ከዚህ ጋር ተገናኘ ያለውና አንዳንድ ነጥቦችን እናንሳ። እንግዲህ የሆም አሎን እንግዲህ ፊልሙ በዋናነት የተጻፈው መነሻ የነበረው ጸሐፊው ደራሲ ጆን ሂውዝ ይባላል። በነገራችን ላይ ወደ አውሮፓ መሄድ ፈለገ፣ በትክክለኛው ታሪክ ማለት ነው። ከሁለት ልጆቹ እና ከባለቤቱ ጋር ወደ አውሮፓ እውነተኛውን ታሪክ ማለት ነው፣ መነሻውን ሀሳብ ለመናገር ነው። መሄድ ፈለገና በዛ ሰዓት ላይ አንድ ሀሳብ መጣለት። ግን ልጆችን አንዳቸው ሚስ ባደርግስ ምንድን ነው የሚፈጠረው የሚል ነገር ሀሳቡን የመጣለት ይሄኛው በዛ ነገር ውስጥ እና ይሄን እያለ ወደ አውሮፓ ይሄዳል። ወደ አውሮፓ እየሄደ ሲኖፕሲሱን መነሻ ሀሳቡን ነገር ይጽፏል። ሲመለስ በ3 ሳምንት ውስጥ ግን ሙሉን ይሄን ሀሳቡን እንደመጣለት ይጽፈዋል። በ3 ሳምንት በ2 ሳምንት ውስጥ በ15 ቀን ውስጥ ይጽፈውና ሆም አሎን 1 ማለት ነው። ይሄ የሆነው 1989 ኦገስት ላይ አካባቢ ነው፣ ወይም ደግሞ ነሐሴ ላይ ነው። ከተወሰኑ ወራት በኋላ ይሄንን ጽፎ ወዴት ይሄዳል? ወደ ዋርነር ብሮስ ይሄዳል። እንግዲህ የፊልም ኩባንያው አለኝ ይሄ ነገር እንዴት ነው ተሰሩታላችሁ ይላል። እነሱ የሚመለከቱና ችግር የለም እንሰራለን፣ ጥሩ ነው ይላሉ፣ ይስማማሉ። በምንድን ወደ $14 ሚሊዮን አካባቢ ይፈጃል የሚል ነው። በኋላ ላይ ትንሽ ቆይተው የለም ይሄን ያክል ባጀት አያወጣም ብለው ወደ 2 ሚሊዮን አካባቢ የሚጠጋ ይቀንሱበታል። በዚህ ጊዜ ይበሳጫል። ምክንያቱም የፈለገውን ነገር ለመስራት እንደማይበቃ ባጀቱ ታውቆታል። እና ሹልክ ብሎ እሱ እዚህ ጋር ሳይቋጨው ጉዳዩ፣ ምክንያቱም ውል ገብቷል፣ ተፈራርሟል። ከማን ጋር ሄዳል? ወደ ፎክስ ስቱዲዮ ሄዳል። 20th ሴንቸሪ ፎክስ ማለት ነው። ሄድና ጉዳዩን ይነግራቸዋል፣ ያሳያቸዋል። ስክሪፕቱን ትፈልጋላችሁ ወይ? አዎ እንፈልገዋለን፣ በምትፈልገው ባጀት ለመስራት ዝግጁ ነው ይሉታል። እዚህ ጋር ደግሞ ይጠይቃቸዋል ተመልሶ ዋርነር ብሮሶችን። አይ አንፈልግም፣ በቃ 14 ሚሊዮን ፓውንድ የምትለው ይውጣ የምትል ከሆነ አንፈልግም ይላሉ። እሱም እሺ ይልና ውላቸውን ካቋረጡ በኋላ ያው ወደ 20th ሴንቸሪ ፎክስ ይሄድና በስምምነታቸው መሰረት ይሰራል። 4 ወራትን ፈጅቷል እንግዲህ ቀረጻው። የሚገርመው ግን 6 ወራት የፈጀው ኤዲቲንግ ነው። ከቀረጻው ጊዜ ይልቅ ኤዲቲንግ ረዘም ያለ ጊዜ የፈጀ ፊልም ነው። ከዛ ወደ ህዝብ ሲደርስ ግን ከ460 ሚሊዮን በላይ ገቢ አስገኘ። 2 ሚሊዮን አልሰጥም ብሎ ዋርነር ብሮስ በጊዜው እንግዲህ አንዳንድ ጊዜ የምትገባው ቁማር ይኖራል። ይሄ ፊልም ዛኔ ትኩረታቸው የልጆች ላይ የሚያተኩር ነው፣ ብዙም ገበያ አይስብም አይነት ነገር በሚል ነው እንጂ የገንዘብ እጥረት አይመስልም። ያው ታዋቂ ኩባንያ እንደሆነ ይታወቃል። 20th ሴንቸሪ ፎክሶች ያው በጣም ከፍተኛ ገቢ ያገኙበት። ከዛ
ሆም አሎን 2 ደግሞ ከ2 ዓመት በኋላ 1992 እንደ አውሮፓውያን አቆጣጠር ላይ ተሰራ። ይሄኛው ፊልም በሚሰራበት ጊዜ የዶናልድ ትራምፕ የአሁኑ የአሜሪካ ፕሬዝዳንት ታሪክ ይመጣል ማለት ነው። ዶናልድ ትራምፕ ከዛ በፊት የተወሰኑ ፊልሞች ላይ የመታየት እድል ነበራቸው። እንዲያውም አንድ ፊልም ላይ አስቀያሚ ገጸ ባህሪ በሚል ዓመታዊ ሽልማት ላይ ተሸልመዋል። አንድ የተወኑበት ፊልም ላይ ማለት ነው። እና አሁን ይሄኛው ላይ ሆቴሉን መጠቀም ፈለጉ፣ ወደውታል። ሆም አሎን 2 ኒውዮርክ ነው የሚለው አይደል? በኒውዮርክ ሲቲ ነው የሚለው አይታችሁ ከሆነና ርዕሱ እና እዛ ሆቴል ላይ ለመስራት ችግር የለም ነው ያሉት። ክፍያ ግን ፈጽመዋል። የሆም አሎን አሰሪዎች ወይም ደግሞ ፕሮዲውሰሮቹ ለሆቴሉ ክፍያ ይፈጽማሉ። ክፍያን ብትፈጽሙ ሆቴል ላይ የምትቀርጹት ግን እኔ የምተውንበት ከሆነ ነው አሉ። ይሄ እንግዲህ ግልጽ ያደረጉትም የፊልሙ በወቅቱ ዳይሬክተር የነበሩት አሁንም አሉ በነገራችን ላይ ግለሰቡ እና እሳቸው ሲናገሩ ያንን ነገር አቀረቡልን። ይህንን ሲሉ እንግዲህ የኛም ያው ትንሽ ዲስከሽን ነገር ነበረ። በኋላ ላይ አማራጭ ስላልነበረ አሰርተናቸዋል ይላሉ። ኮሎምበስ ይባላሉ። ክሪስ ኮሎምበስ ዳይሬክተሩ፣ የፊልሙ ዳይሬክተር ናቸው። ያው ጸሐፊው የነበሩት እንግዲህ በዚህና እንዲተውኑ ይደረጋል። ሳተከናት ሆቴል ውስጥ ይገባል። ማኩሊ ኩሊን ወይም ደግሞ የማልበጠ ጊዜ በዛ ጋር በታች ወርደን እንደዚህ ታገኛለህ። ሰባት ካንቲና ሙካ ይሄንን አንድ ቺካጎ ውስጥ በሚገኝ ቦታ ዶናልድ ትራምፕ ሲመጣ በሳቅ ተማዳሹ ይሄን ያክል የኮሜዲ ስራዎች አውቃለሁኝ በዚህ ተቀላልገው በማለት ዳይሬክተሩ እንዲካተት ተደረገ። እንደውም አላወጣነውም ብለው ተሯለት። በዚህ ቀን ዘመን ተሻግሯል። ዶናልድ ትራምፕ ግን የለም ተለምኜ ነው ብለው እንግዲህ ባሳየው ይሄን ጽፈው ነበረ። ተለምኜ ነው እንግዲህ እዛን ያረውት ነው ከለም ያልነበረኝም ሁላ ሲሉ ተናግረው ነው የሚባለው። ይሄን ይመስላል። ይህን ፕሮግራም ስፖንሰር ያደረጉልን ተቋማት ከልብ ነው የምናመሰግነው። ባንክ አገልግሎት ነው ለአዲስ ምክር ስፖንሰር አድርጓል። ከልብ እናመሰግናለን።